አወዛጋቢው ፈረሳ የመንግስት ምላሽ። በአዲስ አበባ ከተማ ቂርቆስ ክፍለ ከተማ ወረዳ 10 የሚገኘው የተባረክ መስጂድ አጥር በሌሊት እንዲፈርስ ተደርጓል ሲል ድርጊቱን በጽኑ እንደሚያወግዝ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አሳውቋል። ጠቅላይ ምክር ቤቱ ጨለማን ተገን በማድረግ የተፈጸመውን የማፍረስ ድርጊት በጽኑ እናወግዛለን ብሏል። ከዚሁ ጋር በተያያዘም የቂርቆስ ክፍለ ከተማ አስተዳደር ባወጣው መግለጫ ምላሽ ሰጥቷል። ጠቅላይ ምክር ቤቱ ከ1967 ዓመተ ልደት ጀምሮ ለ50 ዓመታት መንፈሳዊ አገልግሎት እየሰጠ ባለው ተባረክ መስጂድ ላይ ከህጋዊ አሰራር ውጭ የተፈጸመውን የማፍረስ ድርጊት በጽኑ እናወግዛለን ብሏል። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ከሚመለከታቸው የመንግስት አካላት ጋር በመነጋገር በህጋዊ መንገድ የመስጂዱ ቅጥር እንዲታጠር ቢያደርግም ከትላንት በስቲያ ሌሊት ጨለማ ተገን በማድረግ ከመንግስት የሥራ ሰዓት ውጭ እንዲፈርስ መደረጉ ጠቅላይ ምክር ቤቱን እንዳሳዘነ ገልጿል። ይህን ተግባር የፈጸሙ አካላት በህግ አግባብ እንዲጠየቁና መስጂዱ የደረሰበት ኪሳራ ተሸፍኖ ድጋሚ እንዲታጠር ለማድረግ ጠቅላይ ምክር ቤቱ ከአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ጋር ትላንት በቅንጅት እንደሚሰራ አመልክቷል። ጠቅላይ ምክር ቤቱ መስጂዶች የሙስሊሞች ቤተ አምልኮ ብቻ ሳይሆኑ እንደ አይን ብሌናቸው የሚጠብቋቸው መሰባሰቢያቸውና የልብ መርጊያቸው ጭምር በመሆናቸው ተመሳሳይ ድርጊቶች እንዳይፈጸሙ በዚያው አጋጣሚ እናሳስባለን ብሏል። የቂርቆስ ክፍለ ከተማ አስተዳደር በቅድሚያ አዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት በኋላም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጨለማን ተገን በማድረግ ፈርሷል ስላሉት የተባረክ መስጂድ አጥር ጉዳይ መግለጫ አውጥቷል። ክፍለ ከተማው ትላንት እሁድ በቂርቆስ ክፍለ ከተማ ወረዳ 10 ልዩ ቦታው ሜክሲኮ አካባቢ መንግስት አካላት የመስጂድ አጥር አፈረሱ የሚል መረጃ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤትን ጨምሮ በተለያዩ ሚዲያዎች ሲዘዋወር መዋሉ ይታወቃል ብሏል። በክፍለ ከተማችን የሚገኘው ተባረክ መስጂድ የክፍለ ከተማው አስተዳደር ከመስጂዱ አባቶችና ምዕመናኑ ጋር በቅርበት አብሮ ከሚሰራቸው ወደፊትም አብሮነቱን ከሚያጠናክራቸው የእምነት ተቋማት መካከል አንዱ ነው። ይህ እንደተጠበቀ ሆኖ የመስጂዱ አስተዳደር ከህጋዊ ይዞታው ውጭ ያለ መሬት ላይ ማስፋፊያ ጥያቄ ለአስተዳደሩ አቅርቧል በሚል ሰበብ ለሀገራዊ ፕሮጀክት ሲባል በቦታ የነበሩ ነዋሪዎችና የፌዴራል ፖሊስ ካምፕን ወደ ሌላ ቦታ በማዛወር የጸዳ ቦታን የመስጂድ ይዞታ እንደነበር አስመስሎ ማቅረብ ተገቢ የሆነ መረጃ አይደለም ሲል መግለጫው ገልጿል። ቦታው ከዚህ በፊት የፌዴራል ፖሊስ ካምፕና የነዋሪዎች የነበረ ሲሆን ቦታውን በማጽዳት ሀገራዊ ፋይዳ ላለው ፕሮጀክት በሀገራዊ ፕሮጀክት ኮንትራክተሩ አማካይነት ሙሉ ባዶ ቦታው በኤጋ ቆርቆሮ እንዲታጠር ተደርጎ የቆየ ነው። ነገር ግን ይህ እውነት ሆኖ ሳለ አሁን ግን ቦታውን ያለምንም ህጋዊ ፍቃድ የመስጂዱ እንደሆነ በማስመሰል በመንግስት የታጠረውን ቦታ ያለምንም ህጋዊ ፍቃድ የመስጂዱን ታፔላና በር በመስራት የመስጂዱ አካል በማስመሰል ህገወጥ ተግባር ከመፈጸሙም በተጨማሪ በመስጂዱ ይዞታ ስር ያልነበረ ቦታ መንግስት አፈረሰው በሚል እየተሰጡ ያሉ መግለጫዎች ፍጹም ህጋዊ መሰረት የሌላቸው መሆኑን የእምነቱ አባቶችና ተከታዮች በሚገባ ልትረዱት ይገባል። ያላግባብ በተዛባ መረጃ ላይ ተመስርታችሁ ያልተገባ እንቅስቃሴ የምታደርጉ አካላትም ከድርጊታችሁ መታቀብና ቀረብ ብሎ መረጃና ማስረጃ አጣርቶ መረዳትን እንድታስቀድሙ አበክረን እያሳሰብን ክፍለ ከተማው ተጨማሪ መረጃ ለሚፈልግ ለማንኛውም አካል መረጃ ለመስጠት በሩ ክፍት መሆኑን ለማሳወቅ ይወዳል ሲል አመልክቷል።